ምንድነው የተማርከው ከዚህ መጽሐፍ በሉኝ። በጣም ጥሩ መጽሐፍ ነው የተማርኩት። ዋናው ሐሳብ ገጽ 108 ላይ አለ። ምን ይላል መሰላችሁ? መገፋት መልካም ነው ይላል። ርዕስ ሆኖ ነው የተቀመጠው። መገፋት መልካም ነው ይላል አንተነህ። እኔ ደግሞ the blessing of rejection ብየዋለሁ። የሪጀክሽን ብሌሲንግ፣ የመገፋት በረከት ብየዋለሁ። እንዴት በረከት እንደሆነ እሱም መገፋት መልካም ነው ለምን እንዳለ ከታሪኩ ጥቂት ላሳያችሁና አሳጥራለሁ። በጣም በችግር ነው ያደገው። ቅድም እንዳለው ዮናስ የብዙዎቻችን ታሪክ ነው እንዳለ በጣም በከባድ ችግር ነው ያደገው አንተነህ ባለ ታሪኩ። የእናቱን ሸክም ለመሸከም ብሎ እናቱ የሚሰሩትን ስራ በሙሉ ተረክቦ ይሰራ ነበር። ጤፍ ወፍጮ ቤት ይወስዳል፣ ያበጥራል፣ ያስፈጫል። ያስፈጨውን ጤፍ ተሸክሞ ወደ ቤቱ ይገባል። ሊጥ ያቦካል፣ እንጀራ ይጋግራል፣ ወጥ ይሰራል፣ ምግብ ያቀርባል። ሩቅ ይሄድና ውሃ ቀድቶ ይመጣል። ቡና ይደረድራል፣ ረከቦት ይደረድራል። ቡና ያጥባል፣ ይቆላል፣ ይፈጫል፣ ያፈላል፣ ያቀርባል። ይሄ ነበር ህይወቱ። የእናቱን ድካም ለመጋራት ብሎ የእናቱን ስራ በሙሉ ወስዷል። በኋላ በችግር ቅድም በረባሶ እንዳለ በረባሶ ተገዛለት። አሁን ኳስ ሊጫወት ከሰፈር ልጆች ጋር ሲፈልግ የሰፈር ልጆች አትጫወትም ከኛ ጋር አሉት። ለምን? በረባሶ ሚስማር አለው። በረባሶ ሚስማር አለው። በረባሶ ሚስማር ስላለው ተሳስተ ከመታህን ስለምንቆስል ከኛ ጋር አትጫወትም አሉት። መገፋት አንድ በሉ፣ መገፋት አንድ። ስለዚህ በረባሶን አውልቆ ባዶ እግሩን ይጫወት ነበር። ሁለተኛ መገፋት ላሳያችሁ። አንድ ቀን ሰርግ ቤት ሄዱ ከእናቱና ከታላቅ ወንድሙ ጋር። እናቱ ገቡ ሰርግ ቤት። አይዞ አሳምሬ ነው የምናገረው ኃይለ መለኮት። ወንድሙም ገባ። ከዛ እሱ ሊገባ ሲል ዘግይቶ ነበር የመጣው። ዘበኛው አትገባም አሉ። አጎት ነው ዘመድ ነው፣ ለዛውም ዘመድ አትገባም አሉ። ከዛ እነሱ ገቡ። እናቱን ይፈልጋል። የእናቴ እኮ ነች የገባችው። አላውቅልህም። ወንድሜ ነው እኮ የገባው። አላውቅልህም። የወንድሙ የአባት ዘመዶች ናቸው። በኋላ ውጪ ቆመ፣ ውጪ ጠበቀ። ምንም ማድረግ አልቻለም። ሰርጉ ሄዶ ትርፍራፊ ለውጪ ላሉ ለእኔ ቢጤዎች ሲመጣ እሱ እርቦት ነበር አንተነህ። ስለዚህ ለዲዮጢዎቹ ሲታደል ተቀበለና በላ። አትገባም አለው ዘመዱ። መገፋት ሁለት በሉ። ሶስተኛውን ላሳያችሁ። ይሄ በጣም ወደዋለሁ። ይሄ እቺም አሪፍ ታሪክ ነው። 7ኛ ክፍል ሆኖ ፍቅር ያዘው። በጠዋቱ ነው የጀመርከው ማለት ነው። ፍቅር ያዘው ከክፍል ጓደኛው ጋር። እሷ ነች የፈለገችው። ደብዳቤ ጽፋ እንደምትወደው ነገረችው። ከዛ ተዋደዱ። ግቢ ውስጥ ይዞራሉ፣ ጫካ ውስጥ ይዞራሉ፣ ያወራሉ፣ ይተያያሉ። ሞቱን አንድ ቀን ጉጫን ሳማት። አሁን 7ኛ ክፍል አልቆ ወደ 8 ሲሻገሩ የሚገርም ነገር አደረገች። ኢትዮጵያ ትባላለች ልጅቷ። ምን አደረገች? ከቀሚሷ ከቦርሳዋ መቀስ አወጣች። ከቀሚሷ ላይ ጨርቅ ቆረጠች። ከቀሚሷ ላይ ሮዝ ቀለም ያለው ቀሚስ ነው፣ ነጭ ነጣጠቅ ጠብጠብ ያለበት። እሱን አወጣችና ከቀሚሷ ላይ ጨርቅ ቆረጠችና ከቀሚሷ ላይ የልብ ቅርጽ ሰራች እና ያንን ቁራጭ በልብ ቅርጽ ከቀሚሷ ላይ የቆረጠችውን ደብተር ውስጥ አስቀመጠችለት። እንዳንለያይ እንዳትረሳኛለች። እኔ ልቤ ተነካዲ። ብዙ ነገር አሳልፍ ያለው እንዲህ አይነት ነገር ገጥሞኝ አያውቅም። የተቆረጠ ቀሚስ ከቀሚሷ ቆርሳ በኋላ 2 ወር አርፈው እሱ ሰፈሯ ያንዣብባል። ምን ይላል? አይገናኙም። ትምህርት ቤት ተመልሰው ሲመጡ ደብዳቤ ሲጽፍ ለሷ ሲጽፍላት ተንኮለኛ ጓደኛው ደብዳቤውን ለውጦ መጥፎ አድርጎ ስድብ አድርጎበት ሰጣት። እሱ ሲያገኛት 8ኛ ክፍል ተጀምሮ ሰላም አትለው። አጠገቤ እንዳትደርስ አለችው። ላይ አልፈልግም አለችው። በጣም ይወዳታል። መገፋት 3 ልቡ ተሰበረ።
አራተኛውን ልንገራችሁ። በግሬት ኮሚሽን ጎንደር ወንጌል ለመስበክ ሄደ። ከዛ እዚህ ሀገር ምንድነው ያለው ችግር ሲባል አንድ ጠንቋይ ያለች አሉት። ከዛ ከጓደኞቹ ጋር ጠንቋይ ቤት ሄዱ ሊነግሯቸው ልክልካቸው። ለዛ ምን ለምን መጣችሁ ሲባሉ አይ ምህረት ልንሰብክላችሁ ነው አሉ። እናንተ ነህ። አንዷ ሴትዮ ዋለች። ተሰባሰቡና አባረው አገኙት አንተነህን። ቀጥቅጠው ተሰባብሮ አዲስ አበባ መጣ። መገፋት 4። አምስተኛውን ልንገራችሁ። ኤልኤም ኢንተርናሽናል ምግብ ቤት ትምህርት ቤት ተማረ፣ ሙያ ዲፕሎማውን አገኘ። ከዛ የመጀመሪያውን ስራ ሬስቶራንት ተቀጠረ። ከገባበት ቀን ጀምሮ የሬስቶራንቱ ሼፍ ጠመደው። ሆቴል አይደለም የሆቴሉ ሼፍ ይሰድበዋል፣ በስሙ ይቀልድበታል፣ ያሾፍበታል፣ ያስቅበታል፣ ብዙ ስራ ይሰጠዋል፣ ሆን ብሎ ይጭንበታል። ስቃዩን አሳየው። መገፋት 5 በሉ። ከጓደኛው ጋር 6ኛውን ልንገራችሁ። የዶሮ ርቢ ጀመሩ። ከዛ የዶሮ ርቢ ጀምረው ቀን አንዱ ይጠብቃል፣ ማታ አንዱ ይጠብቃል። በቃ ተጠንቅቀው እያረቡ ነው ያሉት። አንድ ቀን ሸለመጥማጥ ገባች ሌሊት፣ 2 ዶሮ ገደለችበት። በሱ ተናደው እንደገና ጉድጓዱን ደፍነው እንደገና በጣም ከፍተኛ ጥበቃ ሲያደርጉ ሸለመጥማጧ በሌላ ቦታ ገብታ 3 ዶሮ ገደለች። በዚህ ሲያዝኑ የዶሮ በሽታ ገባና ሁሉንም ገደላቸው። መከራው እኮ ይሄ ልጅ አለፈው። ቀላል መከራ እንዳይመስላችሁ። የመጨረሻ አዲስ አበባ ውስጥ የራሱን ሬስቶራንት ከፈተ። በቃ ሌሊት እየተነሳ ይሰራል። የቀጠራቸው የራሱ ሰራተኞች ስቃዩን አሳዩት። ሂሳብ ክፍል ኃላፊ ያለች ያግዙበታል፣ ይሰርቁበታል። መሮት ደም ግፊቱ ብለድ ፕሬሸሩ ጨምሮ ደም ብዛት መጥቶብሃል ተብሎ ሄዶ ወደ ጀርመን። ዛሬ የደረሰበትን ቦታ እናያለን። ምን ብሎ ጻፈ? መገፋት መልካም ነው ብሎ ጻፈ። ይህ ማጠናከሪያ አንዳንድ ምሳሌዎች ልንገራችሁና ጨርሳለሁ። መገፋት መልካም ነው። ጃክማ የሚባል ሰው ታውቃላችሁ? የአሊባባ ግሩፕ መስራች። ለኛ ለኮቪድ ረድቶናል አይደል? ከቻይና 3ኛ ከዓለም 20ኛ ነው በሀብቱ። ጃክማ ፖሊስነት ለመቀጠር ሄደ። 5 ሆነው ሄዱ፣ አልተቀበሉትም። 5 ሆነው ሄዱ፣ 4ቱን ተቀበሏቸው። ጃክማን አንቀበልህም አሉት። ኬኤፍሲ የሚባል የዶሮ ቤት ሊቀጠር ሄደ። ኬኤፍሲ ማንም ገብቶ መስራት ይችላል። 24 ሆነው ሄዱ፣ 23ቱን ተቀበሏቸው። ጃክማን አንቀበልህም ብለው ሪጀክት አደረጉት። ከራሱ አንደበት ነው የሰማሁትን ነግራችሁ። ጃክማ ሃርቫርድ ዩኒቨርሲቲ 10 ጊዜ አመለከተ፣ 10 ጊዜ ሪጀክት አደረጉት። ዛሬ ጃክማ ነው ከቻይና 3ኛ ከዓለም 20ኛ ቢሊዮነር የብዙ ስራ ባለቤት። ኦፕራ ዊንፍሬ ቦልቲሞር ሜሪላንድ ቴሌቪዥን ሰራ ነበር፣ ዜና ታነብ ነበር። አንድ ቀን ጠሯትና you are unfit for television አሉት። you are unfit for television አትሆኝ፣ በፍጹም አትሆኝ ማለት። ስለዚህ በዲሞሽን መልክ ምን አደረጉ? ወሰዱና በቀን ቀን የሚታይ ፕራይም ታይም ላይ ሳይሆን ቀን የሚታይ የቲቪ ሾው ቶክ ሾው ላይ እዚህ ላይ ስሪ ለጊዜው ለዛ አትሆኝ፣ ዜና አትሆኝ ማለት። እያደገች መጣች። አሁን ኦፕራ ዊንፍሪ ነች። በዓለም ላይ ቢሊዮነር እንደሷ የታወቀ ቶክ ሾው ሆስት የለም። ልቀጥል። አብርሃም ሊንከን ቢዝነስ ጀመሩ። ብዙ ጊዜ ቢዝነሱ ፌል አደረገ። ለኦፊስ ለሃውስ ኦፍ ሪፕሬዘንታቲቭ ለኮንግረስ ያልተወዳደረበት የለም። አብርሃም ሊንከን በሙሉ ሪጀክት አደረጉት። መጨረሻ ላይ he became the president of the United States of America 16 ለዛውም በጣም ተወዳጅ። ጆ ባይደን እንኳን ሄዶ እሱ ሐውልት ጋር ነው የተነሳው። ለዛሬስ ነው ኤልቪስ ፕሬዝሊ የሮክ ኤንድ ሮል ኪንግ የሚባለው መጀመሪያ ለሙከራ ሲሄድ ኒውዮርክ፣ እሱ የትልቅ ትራክ ድራይቨር ነበር፣ ሹፌር ነበር የትልቅ መኪና እና ደስቲ ዘፈን አሉት። ዘፈነ። እኔም መክራለሁ የፈተነው ሰው ሄደ ተመለስና እዛ ትራክህን ንዳ ነው፣ ጭነት መኪናህን ንዳ አለው።
ኤልቪስ ፕሪዝሊ ሆነ። መገፋት መልካም። ሃሪሰን ፎርድ አክተር ነው ታውቃላችሁ። እሱም የመጀመሪያ አክት ያደረገ ጊዜ አትሞክሩ በፍጹም አሉት። አሁን አሜሪካ ውስጥ ካሉ ምርጥ አክተሮች አንዱ ነው። የመጨረሻ ዲዝኒን ታውቃላችሁ። ዲዝኒ ዋልት ዲዝኒ ይባላሉ። ዲዝኒ የልጆች መጫወቻ መዝናኛ ካሊፎርኒያ አለ፣ ፍሎሪዳ አለ፣ ፓሪስ አለ፣ የሌለበት ብዙ ቦታ አለ። እሱ ሐሳቡን ይዞ መጥቶ ፕሮፖዛል ይዞ መጥቶ 300 ጊዜ ሪጀክት አድርገውታል። 300 ጊዜ ፕሮፖዛል ሲያስገባ ይዘይድ። አሁን ካሊፎርኒያ አለ፣ ፍሎሪዳ አለ፣ ቶኪዮ፣ ፓሪስ፣ ሆንግ ኮንግ፣ ቻይና መዝናኛ ከተባለ ዲዝኒ ነው። መገፋት መልካም። እነዚህ ሁሉ አንተነህን ጨምረው ተገፍተው እዚህ ጋር የደረሱ ናቸው። ዛሬ አንተነህ የ5 ስታር ሆቴል ሼፍ ነው በነጮች መካከል ጀርመን ውስጥ። እዚህ መጣ። የመገፋት ዘመኑ አብቅቷል ይመስለኛል። ሚዲያዎች ሁሉ ከቨር አደረጉት። ለእኔ የደወለልኝ ቀን 2 ሰዎች ከሱ በፊት ደውለውልኛል መጽሐፍ ኢልን ብለው። ሁለቱንም ጊዜ የለኝም ነው ያልኳቸው። እሱ ደወለ። አንተነህ እባላለሁ እንዲህ መጽሐፍ ጽፌያለሁ ላገኝህ እፈልጋለሁ አለኝ። እና አልኩት just like that። ለምን? የመገፋት ዘመኑ አብቅቷል። አሁን ሚዲያው ምኑ ይሄው እናንተን የመሰላችሁ ዲግኒተሪስ መታችሁ መጽሐፉን እየመረቃችሁ ነው። የመጨረሻ እዚህ ጋር ናችሁ። እዚህ ጋር እንድትደርሱ ያስፈልጋል። እና እዚህ ጋር ሆናችሁ ተመችቷችኋል። ኮምፎርት ዞን ነው። ዝም ብላችሁ ትኖራላችሁ ዝም ከተባላችሁ ለዓመታት። ስለዚህ ሰዎች እነሱን ያሳድዷቸዋል። እዚህ ጋር እነሱን ሸሽታችሁ እዚህ ጋር ትመጣላችሁ። እዚህ ጋር ደግሞ ሲመቻችሁ ካልተገፋችሁ ይመቻችኋል። ኮምፎርታብል ይሆናል። ይነሱባችኋል ሰዎች። እዚህ ጋር ትመጣላችሁ። እዚህ ጋር ስትደርሱ እዚህ ጋር ይመቻል። ሲያሳዳችሁ እዚህ ጋር ትመጣላችሁ። በመገፋት እግዚአብሔር ያሰበላችሁ ቦታ ላይ ትደርሳላችሁ። ቅድም ደራሲ ኃይለ መለኮት እንዳለው አንተነህ ገና ግማሽ ህይወቱን የኖረው። እኔ የምጠብቀውን ልንገርህ። ወደ ኢትዮጵያ ተመልሰህ ፓርትነሮች አግኝተህ 5 ስታር ሆቴል ከፍተህ አንድ ቀን ደግሞ እንዲሰብስበህን